እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ቆንጆ ፎሶሊያ በጣም በፍጥነት የሚደርስ ቆንጆ አድርገን በሽንኩርት፣ በቀይ ሽንኩርት፣ በነጭ ሽንኩርት፣ ቲማቲም፣ የፈረንጅ ቃሪያ አድርገን ቆንጆ አድርገን አብረን የምንሰራ ይሆናል። በመጀመሪያ ግን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንደዚህ የምለቃቸው አዳዲስ ነገሮች እንዲደርሳችሁ የደወል ምልክቱን እየተጫናችሁ የቤተሰቤ አባል እንድትሆኑ በትህትና ጠይቃለሁኝ። ነባር ተከታታዮቼ ሼር ለምታረጉልኝ ለምታበረታቱኝ በጣም ከልብ አመሰግናለሁ። አሁን ድጋፋችሁ አይለየኝ። እናንተ ሼር ባረጋችሁልኝ ቁጥርና ላይክ ባረጋችሁ ቁጥር ለብዙ ሰው እንዲደርስ ይጠቅመኛል። ድጋፋችሁ አይለየኝ እላለሁኝ። ወደ አሰራራችን እንሂድ። አመሰግናለሁ። እዚህ ጋር መጀመሪያ ፎሶሊያዬን ገንፈል አድርጌዋለሁኝ። ወይም ትንሽ እስቲ ማድረግ ትችላላችሁ፣ ወይም ገንፈል ማድረግ ትችላላችሁ። ብዙ ስለማናቆየው ለብ ስለሆነ የምናደርገው በመጀመሪያ እናገነፍላለን ማለት ነው። ፎሶሊያችንን ቁርታችንን ሼር የሚደነ መከትፈው እኔ በረድስታችንን ጋዛችን ላይ አድርገን ትንሽ ዘይት እናደርግና ከዛ ጋል ሲልልን ሽንኩርታችንን እንጨምራለን። ጠበስ እናደርገዋለን። እንደዚህ ሽንኩርታችንን ጥብስ እያለልን ደግሞ የቀረን እንከታተፋለን ማለት ነው። የከተፈን እንጨምራለን። በጣም ለብ ነው የምናደርገው። በጣም ፈጣንና ቀላል የሆነ አሰራር ነው። ቃሪያችንን፣ ቲማቲማችንን ሼር የሚል እንከትፋለን። እሺ ሽንኩርታችን ቆንጆ ጥብስ ብሎልናል። አሁን የከተፍነውን ቃሪያችንን እንጨምራለን። እሱንም አብረን ጠበስ ትንሽ ጠበስ ካደረግን ከቃሪያው ጋር ደግሞ ቲማቲማችንን እንጨምራለን። ለብ ነው የምናደርገው። ኦልሬዲ ፎሶሊያችንን በሰል ያለ ስለሆነ ገንፈል ስላለ በጣም አሪፍ ነው የሚሆነልን ማለት ነው። እንዲህ ቲማቲማችንን እናደርጋለን። ከዛ ቅመሞቻችንን ነው የምንጨምረው። ትንሽዬ ጥቁር ቅመም ግማሽ ሻይ ማንኪያ ነው የምንጠቀመው። በጣም በትንሿ ከሆነም አንዳንድ ማድረግ እንዳጠቃማችሁ ነው። ቅመሙ ትንሽ እርድ አረግ ትንሽ ኮረሪማ አርገን በደንብ እናዋህደዋለን። እንደዚህ በደንብ ካደባለቅነው በኋላ ትንሽ ክድን እናደርገዋለን ማለት ነው። እንደዚህ ትንሽ ለብ ካደረግን በኋላ ትንሽ ውሃ ጨምሬያለሁ። አንድ ሲኒ የሚያክል ትንሽ ውሃ ጨመርኩኝ። አሁን ፎሶሊያችንን ነው የምንጨምረው። ፎሶሊያችን ኦልሬዲ የደረሰ ነው። ብዙ አይፈልግም። አዋህደን ትንሽ ጨዋችንን አስተካክለን ማውጣት ነው። በጣም ቀላልና ፈጣን ጣፋጭ የሆነ ምግብ ነው። ተወዱታላችሁ፣ ሞክሩት።
እንደዚህ በደንብ እናደባልቀዋለን። እንደዚህ በደንብ ካደባለቅን በኋላ ነጭ ሽንኩርታችንን ከላይ አሁን ቅድም ልጠን ያዘጋጀነው አለ ከላይ ጨፍለቅ አድርገን እንጨምራለን። ጨዋችንን እናስተካክላለን። እንደዚህ ከላይ ጨፍለቅ አድርገን ነጭ ሽንኩርታችንን እንጨምራለን። 4 ራስ ነጭ ሽንኩርት ነው ያዘጋጀሁት። እንደዚህ አድርገን ትንሽ ጨዋችንን እናደርጋለን። እንደቀመስን እንጨምራለን ጨው። እንደዚህ በደንብ አደባልቄ ሽንኩርቱ ከጨው ጋር ካስተካከልኩት በኋላ ኦሬዲ ጋዜን አጥፍቼዋለሁ። በግለቱ ላይ እዛው እንተዋለን። ፎሶሊያ ለብለባችን ደርሶልናል ማለት ነው። አጠገቡ ደግሞ ቆንጆ ሩዝ በካሮት እንሰራለን። ለሱ ማበያ የሚሆን ይሄኛው ይበቃዋል። ጨውንም ቀምሻለሁ። ቆንጆ ሆኗል። ይበቃዋል። በግለቱ ላይ ነው ያለው። አሁን ደግሞ ለፎሶሊያ ማባያችን ሩዛችንን እንሰራለን። እዚህ ጋር 4 ካሮት ድቅቅ አድርጌ ፈጥቻለሁኝ። ትንሽዬ ዘይት ብረት ድስቴን ጋር አድርጌ ዘይት አድርጌያለሁ። 2 የሾርባ ማንኪያ የሚያክል ዘይት ካሉ ሲል ካሮታችንን እንጨምራለን። እንደዚህ ካሮታችንን ጥብስ ካረግን በኋላ ሩዛችንን እንጨምራለን ማለት ነው። ሩዛችንን እንጨምራለን። አሁን ሩዝ ዝፍዝፍ አድርጌ ጥብ አድርጌ አዘጋጅቻለሁ። 1 ኩባያ የሚጠቀምኩት አብሬ ደግሞ ከሩዜ ጋር ትንሽ ጥብስ አደርገዋለሁ። ትንሽ እንጠብሰዋለን ካሮቱ ጋር። እንዲህ ትንሽ ጠበስ ካረግን በኋላ የፈላ ውሃችንን እናደርጋለን። በዚህ ኩባያ 1 ነው ያረኩት። በዚህ በሰፈርንበት 1 ኩባያ ካረግን 2 ኩባያ ውሃ ደግሞ እናደርጋለን ማለት ነው። የፈላ ውሃ ትንሽ ጨዋችንን እናደርጋለን። ጨዋችንን አደባልቀን ጋዛችንን ቀንስ እናደርጋለን። መፍላት ሲጀምር የፈላ ውሃ ስለሆነ ያደረግነው ወዲያው ነው የሚፈለው። 3 ቁጥር ላይ ያደርገዋለሁ። እንደየጋዛችን ይለያያል እናንተ። ሲበስል የምንገናኝ ይሆናል ማለት ነው። እሺ ተመልካቾቼ ሩዛችን ደርሶልናል። ቆንጆ ሆኖ ደርሶልናል። በዚህ መልኩ ጥጥ አድርጎልናል። ውሃውን ጋዙን አጥፍቼዋለሁ። በግለቱ ላይ ነው ያለው። አወርደዋለሁ። አሁን ከግለቱ ላይ ሞር እንዳይበስልብኝ አቅረን የምናይ ይሆናል ማለት ነው። ይሄው በዚህ መልኩ ቆንጆ አድርጌ እንደዚህ በሚያምር መልኩ አቅርቤዋለሁ። በጣም ነው የሚጣፍጠው። ስሩና ቅመሱት። በጣም ቀላል ስራ ነው። ወዲያው የሚደርስ ስራ ነው። ስሩና ሞክሩት። ተወዱታላችሁ። ከወደዳችሁት ለሌሎች ሼር አድርጉ። ላይክ ማድረጋችሁንም እንዳትረሱ። አስተያየታችሁን ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ድረስ እግዚአብሔር አምላክ በያለንበት ይጠብቀን። አገራችንን ሰላም ያደርግልን። ሰላም ሁኑ። ቻው ቻው ባይ